ዋትስአፕ ዩቲዩብ እንደምናችሁ። ሬል ቶክ የሆነ ሰው አራ በዚህ ዓመት በ2018 50 ቪዲዮ መልቀቅ ነበረ አላማና እቅዴ ይዤ የተንቀሳቀስኩት ግብ። እሱን ለማሳለጥ ያንን ግቤን ማለት ነው ያልፈነቀልኩት ድንጋይ የለም ምናምን ብሰራ ብለፋ ምናምን ሰው ልንመረቅ ነው። ተምረናል ወይ አውቀናል ወይ ጥያቄ። የድሮ ክፍላችን ተመልሰናል ክፍላችን ምናምን። ዛሬ ዝም ብዬ እንደነገሩ አንድ ቪዲዮ ሰርች ይወጣለሁ። አንድ ቪዲዮ አመቱን ስንጀምር የነበረን እቅድ ምንድን ነበር? የነበረኝ 50 የዩቲዩብ ቪዲዮ መስራት ነበረ። እሱ አመቱ ላይ ያልቅ። አሁን ስንት 2 ወር ይቀረዋል አመቱ ላይ ያልቅ። እኔ ስንት ቪዲዮ ላይ ነኝ? 6 ቪዲዮ ላይ ነኝ። በሁለት ወር ውስጥ 44 ቪዲዮ ሰራለሁ ወይስ አልሰራም? ቻሌንጅ ሰራለሁ አልሰራም? ጥያቄ ነው። ዝም ብሎ በቀን አንዳንድ ቢለቀቅ እንኳን 60 ቪዲዮ ከዚህ በኋላ መልቀቅ ይቻላል። ከዛ ምርቃት አለ። ከምርቃት በኋላ ምን አለ? ምንም ስራ የለኝም። ሙሉ ክረምቱን በቀን አንድ ቪዲዮ መልቀቅ አለብኝ ማለት ነው። ዋው! ከዛ በኋላ ደግሞ ብዙ ነገር አለ። እንደዛ ግን ዛሬ ስለምን ላወራ? አሁን ዝም ብዬ ነው ቪዲዮ ካሜራዬን ከፍቼ ቁጭ ያልኩት። ዝም ብዬ ሴታፕ ላሳያችሁ። የኔ ሴታፕ ባይሆንም የፈልፈላው ነው። ጌመር ነው። አንድ ህጻን ልጅ አለ ቤት ውስጥ ኪሩ ስትራይክ የሆነ ብለድ ስትራይክ የሚባል ጌም ነው የሚጫወተው። እቺ አሁን የሰራኋት ላይት ስለሌለኝ አምፖል ከእንትን ቆረጥኩኝና ከበረንዳ ያለውን አምፖል ቆርጬው ከዛ እስከ ገመዱ ነበር የቆረጥኩት። ያቃጥላል። እና ኖርማል አምፖል ነው ላይቱን ያደረኩት። አይ ቲንክ አይደብርም። ኢን ማይ ፕሪሺየስ ናው ሌጅ ማለት ነው። እና የጩጬውን ሴታፕ ነው የተጠቀምኩ ያሉት። 50 ቪዲዮ ከዚህ በኋላ ሰራለሁ ወይስ አልሰራም? እየገበድን ነው ጥያቄ። ፀጉሩ ፋፈሽ ልበላቴል ይሄድ ያለው ነገር ይሄ ነው። ልንመረቅ ነው። ቅዳሜ እንመረቃለን። ቅዳሜ ግን እንመረቃለን ወይ ጥያቄ ነው። እና 7ኛውን ቪዲዮ ዝም ብዬ እለቀዋለሁ ማለት ነው። ስቶሪም አላረገውም፣ ምንም አላረገውም። በቃ ይለቀቃል። ከዛ 8ኛው ቪዲዮ ላይ ግን ተዘጋጅቼ እሰራለሁ ማለት ነው። ሄርላይን ምናምን አልገባም። በሚቀጥለው ቪዲዮ ተዘጋጅቼ እመጣለሁ። ከዛ አሁን 8 ደቂቃ ቀርጫለሁ። ከ8 ደቂቃው ተቆራርጦ 4 ደቂቃ እንኳን ቢወጣ ከዛ ከ4 ደቂቃ በኋላ ብጨምር ስንት ደቂቃ ይሆናል? 5 ደቂቃ ይሆናል። ወዳችኋለሁ። ትመቹ ያላችሁ